ሰላም ጤና ይስጥልኝ ጓደኞቼ፣ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ አንዳንድ ነገሮችን እየተነጋገርን አንዳንድ ነገሮችን እያየን እናልፋለን። ያው ይሄ ፔጅ እንደምታውቁት እንግዲህ ስለ ኮከብ ነው ብዙ ጊዜ የምናወራው። ኮከቦቻችን ምንን ያመላክታሉ የሚለውን ነገር ማውራት ይጠበቅብናል ማለት ነው። ኦልሞስት እንግዲህ አሁን ላይ ዳስ ኢምፖርታንት የሆነው ኮከብ ማን ነው? ምንስ እያጋጠመው ነው? ምንስ ይሆናል የምንለው ቪርጎ ኤርዘ ሳይን ነው። ስድስተኛ ኮከብ ነው። እንግዲህ ከነሐሴ 16 እስከ መስከረም 12 ድረስ የተወለዳችሁ ሰዎች በደንብ አድርጋችሁ ስሙኝ ማለት ነው። እሺ ቪርጎ እንግዲህ ላለፉት 6 ዓመታቶች ጥሩ ነገር እያሳለፈም አይደለም። እንግዲህ ቀመሩን ሰርተን ብዙ ጊዜ ላይቭ ላይ ነው የምሰራው። የነበሩ ሰዎች አሉ፣ ከነሱ ጋር እያወራን የሄድንበት ነገር ነው እንግዲህ ያለው። እነዚህ 6 ዓመታቶቹ የጭንቀት ዘመን ነበሩ ይላል። የጭንቀት ዘመን ናቸው። አሁንም ጭንቀት ውስጥ ነው። ምንም የተደላደለ ነገር ጥሩ ነገር የለም። አንደኛው ይሄንን ነው የሚያመላክተው። እንግዲህ ሁለተኛው የሚመለስ ነገር አለ ይላል። በዚህ ጊዜ ላይ እንግዲህ ቪርጎ የሚመለስ ነገር ይኖራል። የሚመለስ ፍቅረኛ የምትታረቁት፣ የሚመለስ ገንዘብ ምናምን እንደዚህ አይነት ነገር የሚመለስ ነገር ይኖራል ይላል። ሶስተኛው ብዙ ነገር እንደምትሆኑ ዋጋ እንደምትከፍሉበት በህይወታችሁ ውስጥ ታውቁ ነበረ። እያንዳንዱን ጥፋት ባጠፋችሁ ሰዓት ያ ጥፋት ምን ያህል ዳውን እንደሚያደርጋችሁ ውስጣችሁ እየነገራችሁ ነው ወደ ጥፋት ውስጥ የገባችሁት። ጥፋት አጥፍታችኋል ቪርጎዎች፣ አሮ ነው ምን እንደሆነ። እሺ ህግ በመጣስ ማለት ይሄ ያለቅጥ ሰውን ማመን፣ ያለቅጥ ሚስጥር መናገር፣ ያለቅጥ ብዙ ነገሮችን ማድረግ ዋጋ አስከፍሏችኋል ይላል። በዛም ተቆጭታችኋል ይላል። እሺ አምስተኛው በዚህ ሰዓት ቪርጎ ውጩን ማየት እንኳን አይፈልግም። የወደዱት ሰው ጠልተውታል። ጥሩ ነገር እየተደረገ አይደለም በህይወት ውስጥ። ጓደኞቹ ከርተውታል፣ ፋሚሊዎቹ ከርተውታል። ዳውን በቃ መውደቅ ብቻ ነው። በሄደበት መንገድ ሁሉ ይወድቃል እንጂ ምንም። ስድስተኛው ከቤተሰብ ሞራል አጥቷችኋል። ኢቨን ቤተሰቦቻችሁ ሞራል እየሰጧችሁ አይደለም። እግዚአብሔርን አስከፍታችኋል ይላል። ጥፋታችሁን በደንብ አድርጋችሁ ታውቃላችሁ። የሰው ገንዘብ አለባችሁ ይላል። ያ የሰው ገንዘብ የሰው ሀቅ እናንተን በብዙ ነገር ቀጥቷችኋል ይላል። እናንተ በደንብ አድርጋችሁ ታውቃላችሁ። እዳችሁን ክፈሉ። ቢካዝ አሁን ከሰኔ 12 በኋላ ቪርጎ እንደ ሻይን የሚያንጸባርቅበት ጊዜ ነው እና ካርማ እንዲነሳ ማለት ነው። ስምንተኛው ትልቅ ንብረት የተያዘባችሁ አላችሁ። ሰዎችን በማመን እናንተ ትልቅ ንብረት ተይዞባችኋል እና ያ ኦፍኮርስ ይመለሳል። የበዓል ሰዓት ፋሲካን በተመለከተ ወራቶች ምንም ጥሩ ነገር እያያችሁ አልነበረም ይላል። እየቀፈፋችሁ አልፈልግም እያላችሁ የሄዳችሁበት መንገድ የወጣችሁበት መንገድ ሁሉ እናንተን ዳውን አውርዷችኋል። አደጋ ደርሶባችኋል፣ ሌባ ዘርፏችኋል፣ መኪና ገጭቷችኋል። whatever it is እናንተ ታውቃላችሁ ማለት ነው። አጠቃላይ ሰላም ማጣት፣ በኑራችሁ ደስተኛ አለመሆን፣ በትዳራችሁ ደስተኛ አለመሆን፣ መልፋት፣ መትካት፣ በቃ ነገሮች ሁሉ በፊት ቪርጎ የሄደበት ነገር ግጥም ነበር የሚደለት። አሁን ግን ሁሉ ነገር ጥምም፣ በቃ ይሄ ፓወሩ የተነጠቀበት ሰዓት ነው የቪርጎ እና ከባድ ነገር ውስጥ ነው ያላችሁ። ታሮ ነው በጣም ከባድ ነው የእናንተ ነገር ማለት ነው። አንድ ጊዜ ፈጣሪ ይመልስልኝ ነው እያላችሁ ያላችሁት ውስጥ ያላችሁት ቪርጎች፣ አሁን አንድ ጊዜ አምላክ ብቻ ወደ ነበርኩበት ህይወት ልመለስ። ስለ ገንዘብ አይታችኋል፣ ስለ ሰው ማንነት አውቃችኋል፣ ስለ ቤተሰቦቻችሁ አውቃችኋል። እነማን በምን ሰዓት እንደነበሩ እነማን ደግሞ በምን ሰዓት እንደራቋችሁ ሁሉ በደንብ አድርጋችሁ አውቃችኋል። እኔ አውቃለሁ እያላችሁ እየዛታችሁ ነው። አሁን ላይ ቪርጎ ከፈጣሪውና ከፈጣሪው ውጭ በስተቀር ለማንም ጥሩ ሆኖ የማይታይበት ጊዜ ነው። የደበዘዘበት ጊዜ ነው። አንደበቱ የተሰረቀበት ጊዜ ነው። መጥፎ ነገር የሚያስብበት ጊዜ ነው። ራሳችሁን እንዳትጎዱ። ቢካዝ
ከሰኔ 12 በኋላ የከፍታ ማማው ላይ የምትወጡበት ታይም፣ እንደገና የተነጠቀባችሁ ፓወር ከእግዚአብሔር የሚሰጣችሁ ታይም ነውና ራሳችሁን በጥሩ ነገር ለማሸነፍ ሞክሩ። እስፔሻሊ ቪርጎን ዝቅ የሚያደርገው ያንን ጥፋት ስታጠፉ እኮ እንደምትቀጡበት ራሳችሁ በደንብ አድርጋችሁ ታውቃላችሁ። ኮሜንት ላይ እፈልጋለሁኝ እችን ነገር ማለት ነው። ኦኬ በጣም የምትወዱት ሰው በዙሪያችሁ ለምሳሌ አዘ ፋሚሊ ሊሆን ይችላል፣ እናት፣ አባት፣ እህት፣ ወንድም፣ ጎረቤት whatever it is አው ባል ታሞባችኋል ይላል እና ምንም ማድረግ አልቻላችሁም፣ ገንዘብ የላችሁም፣ አይኑን ታዩታላችሁ፣ እንደዚህ አይነት አቅም ቢኖረኝ ያንን ሰው እንደዚህ ባድረግ እያላችሁ በጣም ፈጣሪያችሁን በዛም ልባችሁ ስብር ብሏል። ኦኬ ለልጆቻችሁ እንኳን ዛሬ ላይ መድረስ አልቻላችሁም ይላል። የትዳር አጋራችሁ መረዳት እናንተን አልቻለም ይላል። ሁሉም ጥፋት እናንተ ላይ እንደተደመደመ ነው። ቪርጎ ታውቃላችሁ፣ ትንሽ ነገር ትልቅ የሚያደርግ ነው፣ ቦግ የሚያደርግ ነውና ያንን ይዘው ያንን ተመርኩዘው ስህተተኛ እንደሆናችሁ እንጂ ውስጣቸው የሚያምረው ያንን ላይክ የምትሉበት ነገር እያደረጉላችሁ አይደለም፣ ኦር ደግሞ እየተረዷችሁ አይደለም። እና እናንተ ተረዷቸው። ኢትስ ኦኬ አውቃለሁኝ፣ ብዙ ነገር እንደተደራረበባችሁ አውቃለሁ፣ ከስራችሁ እንደተተጓጎላችሁ አውቃለሁኝ፣ ከህብረተሰቡ ሁሉ እንደተገለላችሁ በደንብ እረዳለሁኝ፣ ይገባኛል። ቪርጎ አይደለም እሱነቱ ይላል የላይኛው ቆዳው እንኳን ጠቁሯል ይላል። ያንን እንኳን አይተው የተረዳው ሰው የለም ካለ ፈጣሪው በስተቀር። አሁንም ፈጣሪ እናንተን ሊረዳ በደንብ በትልቁ ተነስቷል። ከሰኔ 12 በኋላ ጥሩ ነገሮችን የምታገኙበት ይሆናል። ስለዚህ ከዛ በፊት ቅድም እንደተናገርኩት ነው፣ ካርማችሁን ለማጽዳት ውሸታችሁን ያጭበረበራችሁ ቪርጎች፣ በውሸት የሆነ ነገር ያደረጋችሁ ቪርጎች እውነቱን ተናግራችሁ ለአምላካችሁ ሰጥታችሁ ያንን ነገር ማስተካከል መቻል አለባችሁ። ያ ካልሆነ አሁንም በረከቱ ከእናንተ ጋር አይሆንም ማለት ነው። እና ከዛ በፊት የምታደርጉት ነገሮች ሁሉ አይሳኩም። መጀመሪያ ራሳችሁ ላይ በደንብ አድርጋችሁ መስራት መቻል አለባችሁ። እሺ፣ በደንብ አይዟችሁ፣ እግዚአብሔር ከጎናችሁ ነው ያለው። እሺ፣ ይሄንን ነገር ግን የማታደርጉ ከሆነ ይሄ የመጨረሻው እድል ነው በቪርጎ ዓለም ውስጥ። ይሄ አብሶ ይሄ 40 ቤት ውስጥ ያላችሁ ቪርጎዎች 37 38 እስከ 40 እስከ 42 ያላችሁ ቪርጎዎች ይሄ የመጨረሻው ቻንስ እና የመጨረሻ እድል ስለሆነ ይሄንን ነገር መጠቀም የማትችሉ ከሆነ ግን የሽማግሌ ወይ አሮጊት ቀላል ይሆናል እና በጉጉት ውስጥ ያላችሁ ቪርጎች፣ የውጪ እድል ብዙ አመት የተዘጋባችሁ ቪርጎች አሁን ላይ ሁሉ ነገር የሚከፈትበት ሰዓት ነው። ትረስት ሚ እመኑኝ፣ ከፈጣሪ በታች ሁሉም ነገር የሚሆን ጊዜ ነው። እናንተ ግን ግዝት ብላችሁ ያሳርጋችሁ ይሄ የሚፈታተናችሁን ነገር ለአምላካችሁ በመንገር ለአምላካችሁ በመገዛት የምታልፉበት ታይም ነውና you have to be careful። እቺ ካርማ መልሳ እንዳትቀጣችሁ። ሁሉንም ነገር ማድረግ የምትችሉበት ፓወር ውስጣችሁ እንዳለ ትረዳላችሁ። ውስጣችሁ እንዳለ ቪርጎዎች ትረዳላችሁ። ሶ ምንድነው የምናደርገው? አሁንም እንደተናገርኩት ከፈጣሪ በታች ከፈጣሪ በላይ ምንም ነገር ስለሌለ በሰማይ እግዚአብሔር አምላክ ነው ያለው፣ በምድርም እግዚአብሔር አምላክ ነው ያለው። ሰውን ሳይሆን እግዚአብሔር እንዲታረቃችሁ በደንብ አድርጋችሁ መለመን አለባችሁ። ታሸንፋላችሁ፣ በድል ትወጡታላችሁ። እንግዲህ ካንሰር ወር ይሄንን እያደላደለ ይሄንን እያስተካከለ የተጣላችሁትን እያስታረቀ ከፋሚሊ ጋር እያስማማ ከእናትና ከአባታችሁ ጋር የተቀያየማችሁ ሰዎች ከእናትና ከአባታችሁ ጋር እያስታረቀ እንዲሁም የታመመባችሁ ቤተሰብ ካላችሁ እንግዲህ ኮሜንት ላይ ያሳውቁኝ። ፈጣሪ ይማርላችሁ፣ ጥሩን ጊዜ እንዲያመጣ ሞራላችሁ እንዲመለስ እኔ ከልቤ እመኛለሁኝ። ይሄን ብቻም አይደለም እንግዲህ ራሳችሁ ላይ ፕሊስ በቃ ቪርጎ ይሄ ውስጡን ይገፋፋዋል። ራስን አጥፋ ብንብለ ጥፋ፣ አንተ ከሽፎብሃል፣ ምንም ነገር የለህም ምናምን፣ ይሄ ሁሉ የሰው ሀቅ ነው። ብድራችሁን መልሱ። ሰውን በማመን ነው እዚህ ነገር ውስጥ የገባችሁት። ስትከፍሉ ይከፈላችኋል። እንግዲህ ከረድኤቱ ከበረከቱ ፈጣሪ ከእናንተ ጋር ይሁን። የምትወዷት ኪዳነ ምሕረት አብራችሁ ትሁን። እንግዲህ ሙስሊሙም አላህ ከጎናችሁ ይሁን። ይህንን ይመስላል። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት አድርጉኝ። በግል ማውራት የምትፈልጉ ካለ እንግዲህ ስልክ ያለ መደወል ይቻላል። በደንብ ኢንፎርሜሽን የምሰጣችሁ ይሆናል። ብሌን 80 ሰብስክራይብ አድርጉኝ በዛ ላይ ዩቲዩብ ላይ። በጣም አመሰግናለሁ። ስልኬም አለ ባዮ ላይ። ቴንክ ዩ ሶ ማች። ጉድ ላክ